ልታረጉ ነው የመጣችሁት? ለማን ነግራችሁ ነው? ቆይ ስሚ፣ አሁን ያለው እህቱ ቤት ነው አይደል? እህቱ ቤት ነው ያለው አይደል? ተቀዝም በለም ታንተ እንዳትነግረኝ ነው። ስሚ ይኸውልሽ፣ አሁን እህቱ ቤት ነው ያለው አይደል? ማን ተማሰውኩ ነው? አንተ ነው ባይቻለው ቤት አለው ሚስት ለምን ነው ልጁ ግን ምንድነው? ቆይ ሰማኛ ብራ ይሄው መጀመሪያ ነው አንተ እሱ ነው በግድ ነው አንተ ዳኒ ምን ተፈጥሮ ምንድነው ያረከው? ምንድነው ያረከው? ልጅ ምንም አላደረኩትም። ያመጣሁት እህቱ ቤት ነው ያመጣሁት። ምንም ያደረኩት ነገር የለም። ምን አግብቶ እህቱ ቤት ቢመጣ ምንድነው ችግሩ? ምን ችግሩ? አንቺ ራስሽ ንገሪኝ። ራሱ ምንድነው ችግሩ? ምን ሆነ ነው? ምን አንተ ምን አርገን ያመጣኸው? ልጁን ምንም አላደረኩትም። ስታየው ምን ይሆን ይመስልሻል? እስኪ ተመልከቹ። ምን ሆኗል? ዳኒ እኔ አልገባኝ። በግድ ነው ያመጣኝ አይደለም አብርሃም። እህት ቤት እንሂድ 100,000 ገብታለች። ስለዚህ እሱና ክብር ላተባብለን ነው አይደል የመጣ ነው። ሌላ ጊዜ መድረስ ይችል ነበር። አንተ እዛች ጋር ሜሮን አለሽ ምናምን ብለህ እኔ መፎገር ነው ባንተ ቤት። ኧረ እባክህ ሌላ የምታደርገው ነገር ጠፍቶብህ ነው። ስሚኝ፣ ለምንድን ነው እንደዚህ ዞር ሲል በጣም እንደጨነቀሽ? ለምንድን ነው እንደዚህ በጣም ተጨነቀሽ? ምን አቅላለሁ? ምን ልትሳይ ነው? ጓደኝነት ምናምን ብዬ አስቤ ነው እንጂ አጠገቤ ድርሽ እንዳትል ማድረግ እንደማይቀጣኝ ጠንቅቀህ ታውቀኛለህ አይደል? ስለ ስርዓት እንትይዛታለህ። ስሚኝ፣ አሁን የፈለግሽውን ነገር ብትናገሪ እቀበልሻለሁ። ለምን ነው ታውቂያለሽ? እሱ ደህና እስኪሆን ድረስ ገባሽ አይደለ? እኔ ከአንቺ ጋር በመሆኑ ምንም ነገር አይገደኝም። ወይ ከሱ ደህና አድርገኝ፣ ይኸው ደህና አድርገኝ። ምንድን ነው አብርሃም ቁጭ ለሶስት ቀን እዚህ ሁን። ከዛ ወደ ቤት ምን ልታረጊ? የእናንተ ሀሳብ ዳኒ በደንብ ግልጽ ነው። አንተ ከእህቱ ጋር ምናምን ከወንድሙ ጋር ከሆነ ሰላም ማድረግ የምትፈልግ የነበረው እዚች ልጅ ምንም አትሰራም። እቺ ልጅ ውጪ ከእህቱ ጋር ጊዜ ያሳልፋል። ችግር የለውም። የገባሽ ነው አንቺ ራስሽ ገብቶሻል። እኛንም እያስጨነቅሽን ነው። እኛ አብርሃም ከኛ ጋር ይሁን፣ እኛ እዚህ ቤት አሁን እኮ እያልኩሽ ነው። እኔም ኑሮ አለኝ ታውቂያለሽ አይደል? በቃ ዛሬ ስለ ወንድሜ ጉዳይ አሳስቦኝ ነበር እዚህ የመጣሁት። ተረዳሽኝ አይደለ? ድንገት ዳኒ ይዞት መጥቷል። ከመጣ በኋላ ግን እኛ ደስ ብሎናል። ገብቶሻል። ትንሽ ጊዜ ከኛ ጋር ይሁንና ይመጣል ወደ ቤት ነው ያለሽ። ለምን ይህንን ለመረዳት አትሞክሪም? አንቺ ሚስት ነሽ፣ እንደ ሚስት ስትሆኝ፣ እሱም ደግሞ ባል ነው፣ እንደ ባል ሲሆን አይሻልም ወይ? አንቺ እሱ ባል ሆኖ እንግዲህ ያው ራስ መሆን ሲገባው ትናንትና እምቢ ይታዘዝሽ። ግን እኛ አብረን ረዳ ነው ይሄ ነው። ኤፍሬም እንኳን እኮ እያወራን እየተረዳሽ ለኛ ነፃነቱን ብትሰጪንና ይሄ አዲስ ነው የገዛችሁለት። ማን እንደገዛለት እኔ አላውቅም። እኔ ስጦታውን ስጦታ ማውለቁ ስለምን አስፈለገ? ሰዓቱ ስለወለቁ መሰለኝ ሰላም ያገኘው። ምን ማለት ነው? አዎ አየሽ ነው ደግሞ በዚህ መጣችሁ። ሰላሙን ያገኘው አንደኛ እንደዛ ነው። ሁለተኛ ነገር ደግሞ አንቺ ከህይወታችን ወጥተሻል። ከነ ምናምንሽ ነው መውጣት ያለብሽ። ያንቺ እዚህ ግራ ቀንባ አያስፈልገንም። ሰላም ምን ግን እንዲህ ነው። አውዚ በጣም ሰላም ነው። ድንግዝ ማለት ነው። ሰላማቱ መርጧል። እንደገና ደግሞ ከዚህ በኋላ ማሳለፍ የሚፈልገው ጊዜውን በሙሉ ከኔ ጋር ነው። ረጅሙን ጊዜ ከኔ ውጪ ብዙ ነገር ሲፈጠር አልፏል። ኦሬዲ ካሁን በኋላ ግን ከኔ ጋር ነው የሚሆነው። እኔና እሱ ከቻለን እንገናኛለን። እሺ ፈልገው ወደው ነው እኔ የምሰጥን ስጦታዎችም እንዳለ አንዴ ከድር እያነሳ ከዛ በኋላ እየሰጠው ያሉ ስጦታዎችም ራስክ መክሳት ፈልገው ቀርተህ ነው ወይስ አንተ በእነሱ እየተመራ ነው ያለው? አሁንም አውልቅ ስትባል ታወልቃለህ፣ አርግ ስትባል ታደርጋለህ። እንዴ አንተ አያስፈልገኝም። በቃ እንጂ ስጦታ እንዴ በግልጽ አማርኛ ተናገርኩኝ አይደል? አንቺን ስጦታ አንቺን ምንም ነገር አልፈልግም። በቃ በራሴ ነው መንቀሳቀስ የምፈልገው። በራሴ ነው አሁን ተንቀሳቀሳ። ሩታ እስከ ዛሬ ድረስ ሩታ የት ነበርሽ አልሽ? እስቲ ንገሪኝ፣ የት ነበርሽ? ያ ሁሉ አንዴ ስማኛ። ከዛ በኋላ ከኔ ጋር አዲስ ህይወት ጀመርክ አይደል? አንዴ በትክክል እንደዚህ ነው ባትወደኝ ይገባል። ሰኩት በፍጹም እንሄዳለን። ቁጭ በለሽ ምንድን ነው እኮ ትሄዳለህ። ተጨነቁ አንቺ ከዛ አያወራኝ ነው። እኔ ምን አልኩኝ? አየነው እኮ ሁላችንም እረፍት እንድናገኝ እዚህ ቁጭ በልና እኛ ተቀልቁ ማለት ወደ ማን ነው በረንጂ ትሆናለህ እያልከኝ ነበር እንጂ ተጨነኩኝ አልኩ። እኛ የምንፈልገው ሰላማችን ባለብን ልክ እናወራለን። እንዲሆን ነው የምትፈልጊው? መጀመሪያ ከትክክለኛው አብርሃም ልጁ ደንዝዛል የሆነ ነገር ሰማያለ እንደሱ ነው። ምን ብታረጋጋችሁ? ስሚ ሶስት ከፍሉበታላችሁ። እሺ